የትራንስፖርት አገልግሎት እኛ ከሌሊቱ 10 ሰዓት ተኩል እስከ ምሽቱ 4 ሰዓት ላይ አገልግሎት እንሰጣለን። ህብረተሰቡን በማገልገሌ ደግሞ እኔ ደስተኛ ነኝ። ህብረተሰባችን ማታ ላይ ስራው ላይ አምሽቶ ቆይቶ ሰርቶ መውጣት ይችላል። ማታ ላይ ትምህርት የሚማሩ ማታ ትምህርታቸውን ተምረው አምሽተው ያለ ስጋት መውጣት ይችላሉ። የምሽት አገልግሎት መጀመሩ የህብረተሰቡን እንግልት የቀነሰና አማራጭ የትራንስፖርት አገልግሎት መሆኑን ተገልጋዮች ያነሳሉ። ከአዲሱ ገበያ ወደ 6 ኪሎ ነው የሚሄደው። እኔ በጣም ወድጄዋለሁ። በጣም ሌላ ጊዜ አናገኝም፣ ሁለት ሰዓት ተራሱ አናገኝም ብዙ ጊዜ። አሁን ግን በቃ በጣም ደስ ብሎ ነው የምንሄደው። ከመምሽተንም ስንመጣ እናገኛት እና በጣም ደስተኛ ነን። እዚህ ከፒያሳ ወደ አራብሳ ድረስ ነው የሚሄደው፣ መጨረሻ ድረስ ማለት ነው። እንጠቀማለን ብዙ ጊዜ። በጣም ብዙ ነገር ጥቅም አለው። አንደኛ ዘረፋ ቀንሷል። የሚያሰሩም ነገር የለኝም። ቀጥታ የሚፈልግበት ቦታ ላይ ወርዳለሁ፣ ይጠቀማሉ። ብዙ ነገሮችን ተጠቅሜያለሁ በራሴ በኩል ማለት ነው። የምሰራው ፒያሳ አካባቢ ነው፣ የምኖረው ወደ ፈረንሳይ አካባቢ ነው። ይሄ መንግስት ያወጣው እቅድ ለህብረተሰቡ በጣም ጠቃሚ ነው። ማታም ያመሻል፣ የሚማር አለ፣ ሰርቶ ማታ ደክሞ የሚገባ አለ። ይሄ ትራንስፖርት መጀመሩ በጣም እፎይታዊ ነው በእርግጥ